ሰላም ውድ የዚህ ቻናል ቤተሰብ በሙሉ ከሀገር ውስጥና ከሀገር ውጭ ያላችሁት መላው በዓለም ዳርቻ ያላችሁ ሰላማችሁ እንደ ምድር አሸዋ ብዝት ይበላችሁ። ይህን ቻናል እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ ድራማውን እንድትከታተሉ በአክብሮት እየጠየኳችሁ ዛሬ ኑሃሚን ተከታታይ ድራማ መሳጩና አጓጊው ኑሃሚን ድራማ በጣም ደስ የሚል ደረጃ ላይ ደርሷል። እሱም ደግሞ ምንድነው የሚለውን ነገር እያንዳንዱ ክፍል ሀሳብ አስተያየት እየሰጠን ኮሜንት ሴክሽን ላይ ድራማውን ላይክ ያደረግን የምናይና የምንቀጥል ይሆናል ማለት ነው። ውድ ቤተሰቦቼ ዛሬ የተመለከትነው ነገሮች አሉ። እነሱም ደግሞ ምንድነው ኑሃሚን ዳጊና ናሆም ወደ ገጠር ከኑሃሚን ጋር ወደ አያቷ ቤት በመሄድ በማቅናት እዛ ያለውን የፕሮጀክት ስራ ለማሰራት በሄዱበት ያጋጠማቸው ጥሩ ነገርም መጥፎ ነገርም ምንድነው የሚለው ነገር የምናየው ይሆናል። ጥሩ ነገሩ ምንድነው የከተማ ኑሮና የገጠር ኑሮ እያስተያዩ ልዩነቱን እያዩና እየተደሰቱ መሆናቸው ነውና፣ ሌላ ደግሞ መጥፎ ነገሩ ምንድነውና ደካማ ጎኑ የኑሃሚን የድሮ ፍቅረኛ የነበረው ወንዳጥር የተሰኘ ግለሰብ እነሱን በጣም ጫና እያደረገባቸው ነውና እንዴት ነው የሚሆነው ነገር የሚለው ነገር ወደፊት በጣም አሳሳቢ ነው። እንዴት ነው ኑሃሚን ይነጥቃቸዋል ወይስ ከነሱ ጋር ትቀጥላለች የሚለው ነገር በጣም አሳሳቢ ነው። ሲቀጥል ደግሞ ሶስተኛው ነጥብ ምንድነው ኑሃሚን ከናሆም ጋር እዛ ለስራ በሄዱበት ገጠር ላይ አሪፍ የተግባቡ መሆናቸው እንደ አንድ አሪፍ ነገር ይታያል። ውድ ቤተሰቦቼ ኑሃሚንና ናሆም አንድ ላይ እነሱ በአንድ ጎጆ ቢኖሩ ቢጋቡ በትዳር ቢጣመሩ ምን ይመስላችኋል? ውድ ቤተሰቦቼ እስቲ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። እናም ሲቀጥል ደግሞ አምራን ከወይዘሮ ዝናሽና ከኤሚ ጋር ያላት ቅርርብ አሁን እየተላሳለሰች ነው። ምን አግኝታ ነው? ምን አስባ ነው? ምን ጠርጥራ እንደሆነ የሚለው ነገር በጣም አሳሳቢ ነው። ውድ ቤተሰቦች እስኪ ስለ አምራን ባህሪዋና ስለ ሴራዋ እስኪ ኮሜንት ሴክሽን ላይ እስኪ አሳውቁልኝ እያልኩኝ ውድ ቤተሰቦቼ ምን አስባ ነው አምራን ድሮ ከወይዘሮ ዝናሽ ጋር ስትሟገት የነበረችው አሁን ላይ ሀሳብ ገዝታ ስትለሳለስ ያገኘናት ነውና፣ ውድ ቤተሰቦች እስኪ ምን አስባ እንደሆነ ግልጽ አድርጉልኝ። ሶስተኛው ነጥብ ደግሞ ሌላው ደግሞ ኤሚ ከኤርሚያስ ጋር ያለውን ነገር ማቆም አልቻለችም። ኤርሚያስ ሀሳቡ ሌላ ነው፣ ሴራው ከባድ ነው። ከዛ ቤተሰብ የንብረት የሀብት ክፍፍል እንደሚፈልግና ኤሚን ለመጉዳት አቅዶ እንደሚንቀሳቀስ ግልጽ ነው። ውድ ቤተሰቦቼ እናም ይህ ነገር እንዴት ነው ሊሆን የሚገባው? የዳግማዊ ፀጉር ዘላ ነቅላ ወስዳ ከመበጠሪያው ላይ ወስዳ ዲኤንኤ ምርመራ ልታደርግባቸው ነውና የአቶ ለይኩን ልጅ ነው ወይስ ኖ የወይዘሮ ዝናሽ ልጅ ነው ወይስ የሚለው ነገር እያጣራች መሆኗ በግልጽ እየታየ ነውና፣ ውድ ቤተሰቦቼ ያ ከተረጋገጠ በኋላ ምን እንደሚፈጠር አልታወቀም። ሌላኛው ደግሞ አምራን ለኤርሚያስ ለዳግም ከፋብሪካው ከድርጅቱ ድርሻ ሊሰጥ እንደሆነ ነግረዋለች እና ይህን ደግሞ ኤርሚያስ ለኤሚ ይነግራታል ማለት ነው መልሶ እና እሱ ለኤሚ ሲናገር ጊዜ ምን ይፈጠራል ብላችሁ ታስባላችሁ? ውድ ቤተሰቦቼ ኤሚ መታ ቤት ላይ ጦርነት ታነሳለች። እናም ከዛም በኋላ ናሆምም በዛ ጉዳይ ላይ ግጭት ይፈጠራል ማለት ነው እዛ ቤት። እናም ከዛ በኋላ ውድ ቤተሰቦች ምን የሚፈጠር ይመስላችኋል? እና ይሄ ሁሉ የአምራን ሴራ ነው እና የአምራን ሴራ በጣም ከቀን ወደ ቀን ከፍተኛ እየሆነ ያለ ጉዳይ ነውና፣ ውድ ቤተሰቦች እስኪ ስለዚህ ዙሪያ ያለው ነገር እስኪ አንዳንድ ነገር ኮሜንት ሴክሽን ላይ እንድታስቀምጡልኝ በአክብሮት እየጠየኳችሁኝ እኔ አቶ ለይኩን ሁሉም ነገር መስመር ማስያዝ የሚችል ይመስለኛል። ግን ለምንድነው ዝም ብሎ የሚያየው ማለት ነው? እሱ ዝም ብሎ የሚያየው የዳግም አባት ነፍሱ በእጁ ላይ ስላለፈበት በቃ ደንግጧልና፣ አዎ ለናሆም ለዳግም የፋብሪካውን ድርሻ ለመስጠት ይፈልጋል።
የፋብሪካውን ድርሻ ከሰጠ በኋላ እንዴት ነው የሚፈጠረው? ምንድነው የሚሆነው ነገር የሚለው ነገር ስናይ ለናሆምም የራሱን ሊጠይቅ ይችላል። ኤሚም ልጠይቅ ትችላለች። እዛ ቤት ላይ ሰላም አይፈጠርም። ወይዘሮ ዝናሽም በዚህ ጉዳይ ሌላ ከባድ ግጭት የሚነሳ ይመስለኛል እዛ ቤተሰብ። እናም ውድ ቤተሰቦቼ ይሄ ባይሆን እንደኔ ደስ ይለኛል። ፋብሪካው ለዳግም ባይሰጥ ብዬ አስባለሁ። ምክንያቱም የዛ ቤተሰብ ስለሚያስፈልግ ከመቼውም በላይ ስለሚያስፈልግ ማለት ነው። እናም ውድ ቤተሰቦቼ እዛ ገጠር ያለውን ስራ በስኬት ጨርሰው የሚመለሱ ይመስላችኋል ወይስ ሌላም የገጠር ኑሮ ሳይመቻቸው ቀርተው የሚመለሱ ይመስላችኋል? ውድ ቤተሰቦቼ እኔ እንደኔ እናቲቱ አያት የኑሃሚን አያት በጣም ተመችታኛለች እንደኔ። ውድ ቤተሰቦቼ እኔ እንደዛ አይነት ቦታ በጣም ደስ ይለኛል። እናንተስ እንደዛ አይነት ገጠር ብትኖሩ ምን ይመስላችኋል? ከዚህ ከከተማ ግርግር ግጭት ሁሌ ሰላም ከሌለበት ሁሉም ነገር ኑሮ ውድነት ካለበት ከዚህ ሁሉ ጣጣ ከከተማ ኑሮ ገጠር ቢኖርስ ምን ይመስላል የሚለው ነገር እኔ እንደ ግል ሀሳቤ ገጠር በጣም ይመቸኛል ማለት ነው። ውድ ቤተሰቦቼ ዳግም አባቱን ስለ አባቱ ማሰብን እንዴት ትቶ ዘንግቶ እዛ ገጠር ቁጭ እንዳለ እኔ በበኩሌ ይሄ ሀሳብ ይሄ ኢየሱስ ድርጊቱ አልተመቸኝም። ምክንያቱም ልክ አይደለም። አባቱን የት እንደገባ ማረጋገጥ ሲገባው ትቶ ወደ ገጠር መግባቱ ልክ አይደለም ባይ ነኝ። ውድ ቤተሰቦቼ ኑሃሚን ተከታታይ ድራማ በጣም ደስ የሚል አጓጊ መሳጭ ክፍል ላይ ደርሷል። እናም ውድ ቤተሰቦቼ በሚቀጥለው ክፍል ምን እንደሚሆን እስኪ ማሰብ አያቅተንም። ምን ሊሆን እንደሚችል እስኪ የገመትን ውድ ቤተሰቦች እስኪ ሀሳባችሁን ቀጣይ ክፍል ምን ቢሆን ደስ ይላችኋል? ኑሃሚንና ናሆም ድል ባለ ሰርግ ቢጋቡ እና ሞቅ ባለ ፍቅር ውስጥ ቢገቡ ምን ይመስላችኋል ብዬ ይጠይቃቸዋል። እኔ እንደኔ ደስ ይለኛል። እነሱ ሁለቱ በፍቅር ቢኖሩ ደስ ይለኛል ባይ ነኝ። ውድ ቤተሰቦቼ ይህን ቻናል ሳብስክራይብ ያደረጋችሁ ለቻናሌና ለድራማው ያለውን ፍቅራችሁን እየገለጻችሁ ውድ ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ እንደ ምድር አሸዋ ብዝት ይበልላችሁ እያልኩኝ የሚቀጥለው ክፍል እስከሚለቀቅ ለማየት በጉጉት እየተጠባበቅን እንገኛለን። ውድ ቤተሰቦቼ በዚህ ቻናል አዳዲስ ድራማዎችን ይዤላችሁ እመጣላችሁ ይሆናል። ውድ ቤተሰቦቼ ይህን ቻናል ላይክ በማድረግ ሳብስክራይብ በማድረግ እንድትተባበሩ በአክብሮት ጠየኳችሁኝ። ኑሃሚን ቀጣይ ድራማ ቀጣዩን ክፍል ለማየት ጓጉቻለሁ። እኔም ለእናንተ ለመልቀቅ በከፍተኛ ጉጉት ላይ ነኝ ያለሁት። ሰላማችሁ እንደ ምድር አሸዋ ብዝት ይበልልኝ። ቸር ይቆየን።